ጉራጌ የሚባል ብሔር የለም። ከጆሮ አልፎ ጉንጭ ወጣ ካለ የደቡብ ልጅ በቃ እንደዚህ ነው የማውቀው። በጉንጩና በጆሮ ጉራጌን ከአማራ ደግሞ እነዚህ ጉራዎችን ከኤርትራ የመጡ የምታውቃቸው አንደኛ ፈሪ ናቸው። ጥይት በተኮሰ ከኋላቸው ወይ በሱሪው ላይ ሰንቀሌ ናቸው። ጦርነት አይወዱም። ስተኩስ በሱሪው ላይ ከቀዘነ ጉራጌ ነው ብለህ ትለየዋለህ። ድንቡጥ ይላል እንደ ዶሮ። በቃ እሱ ጉራጌ ነው። ጭራፍ ያላል ብሎ ከዞረ አማራ ነው። ፈራተባ ካለ ትግሬ ነው። ሌላስ እንዴት ነው የምንለያቸው? ጉራዎችን ከአስመራ የመጡ ሌቦች ጉራጌዎች እንዴት ለያቸዋል? ወተደርና ስትወስደው ከመኪና ላይ ወድቆ ይሞታል። ወደሞ ምሽግ ቆፍር ስትለው 25 ሳንቲም ቅድም ያስጠይላል። አየው ብርካም ሳይላ አረ እየተተኮሰ ነው ጠላት እየመጣ አይ በቃ እሺ ልቀንስ ለአንድ ብር ነው። አረ እባክህ አዛዥ እኮ እባክህ ቆፍር ትሞት በቃ 75 ይሄ ነው። ጉራጌን በምን ትለየዋል? ሌላ ሽጉጥ መታጠቅ አይወድም። መሳሪያ ባለበት አይገኝም። ዝም ብለህ ጠመንጃ አስቀምጥለት ተንደርድሮ ከጠፋ ጉራጌ ነው። ሌላው ግን ዋናው ጉራጌን የምትለዩት በሄዱ ነው። ሄዱ ቀላል ነው። ራሰ ቀላል ቆቅ ራስ ነው። ጉራጌን በራሱ ቀላልነት ታውቀዋል።